እስኪ ላመስግን መጠገብኩና እስኪ ላመስግን መጠገብኩና ሃሌሉያ እስኪ ላመስግን መጠገብኩና ሃሌሉያ እግዚአብሔር ሆይ እናመሰግንሃለን በዚህ ሰዓት አሁን ደግሞ በዚህ ደቂቃ እግዚአብሔር ሆይ ምስጋና የሚገባውን አንተን እናመሰግናለን ስለሰጠህን ጊዜ ስለሰጠህን መልካም ቀን ስለሰጠህን መልካም ጊዜ አንተን የማወቅ ሲስተም እግዚአብሔር ሆይ አእምሯችንን ስለከፈትክ በእውነት እናመሰግናለን እኔ ሁሌ አመሰግናለሁ እግዚአብሔር ሆይ ይህንን እድል ስለሰጠኝ ብዙዎች እንዲሰሙ እግዚአብሔር ሆይ አሁንም ደግሞ በጌታ በኢየሱስ ክርስቶስም እግዚአብሔር ሆይ አንተን በማወቅ ውስጥ የሚገኘውን እድል ሰዎች እንዲያገኙ አእምሯቸው እንዲከፈት ማሰብ እንዲችሉ እግዚአብሔር ሆይ ማሰላሰል እንዲችሉ ኢየሱስ ክርስቶስ በመስቀል ላይ የዋለበትን ምስጢር እግዚአብሔር ሆይ እንዲያውቁ በዚህ ዘመን እግዚአብሔር በዚህ ሰዓት ወቅቱ እግዚአብሔር ሆይ የኢየሱስ ክርስቶስን ሞትና ትንሣኤ ማሰቢያ ጊዜ ነው እግዚአብሔር ሆይ በብዙዎች ዘንድ እግዚአብሔር ሆይ አንተ ትታሰባለህ ጾም ጸሎት ተይዟል ግን ጌታ ሆይ አንተ የምትከብርበት እንዲሆን እግዚአብሔር ሆይ የአንተን የማወቅ ምስጢር ለብዙዎች እንዲገለጥ በኢየሱስ ክርስቶስ ምን ይጸልያለሁ ጌታ ሆይ አምነው እግዚአብሔር ሆይ ብዙዎች አንተን በማመን ውስጥ የሚኖሩ አሉ እግዚአብሔር ሆይ ባቃታቸው ነገር ላይ አንተ እጅ እንድትዘረጋላቸው ጌታ ሆይ ኢየሱስ ክርስቶስ አንተን በማወቅ የሚገኘውን እድል ሰዎች ብዙዎች እንዲያገኙት እግዚአብሔር ሆይ እጸልያለሁ በኢየሱስ ክርስቶስ ስም ጌታ ሆይ መንገዶች እንዲከፈቱ አእምሯቸው እንዲከፈት በኢየሱስ ክርስቶስ ስም ለሌላ ነገር እግዚአብሔር ሆይ እንዳይሆን በኢየሱስ ክርስቶስም በክፉ የተያዘ አእምሮ እግዚአብሔር የሰራውን ስራ ላለማወቅ የሚደረገውን ጥረት ሁሉ እግዚአብሔር ሆይ እንድታይ እግዚአብሔር ሆይ እጸልያለሁ እግዚአብሔር ካንተ የተነሳ ሰዎች ወደ መዳን እንዲመጡ በጌታ በኢየሱስ ክርስቶስም ዕውቀት እንዲጨመርላቸው አእምሮ እንዲከፈት የክፉ ያስቀመጠው የትኛውንም የሰው ልጅ አእምሮ እንዳይሰራ የሚያደርግ በብዙ አይነት ተግዳሮት የሚይዘውን ዛሬ በስምህ ኃይል እንድታነሳላቸው እጸልያለሁ አባት ሆይ ዛሬ ይህንን ጌታ ይህንን መልእክት የሚሰሙ እግዚአብሔር ይህንን በመናገረውን ቋንቋ የሚገባቸው በየትኛውም መንገድ ያሉ በመንፈስ ቅዱስ እግዚአብሔር የልባቸው እግዚአብሔር የልባቸው መስኮት የልባቸው በር እንዲከፈት እግዚአብሔር ነው እጸልያለሁ ድንጋይ የሆነው ነገር እንዲንከባለል የሥጋ ልብ እንዲገጠም ማሰብ እንዲችሉ እግዚአብሔር ምንድነው ብለው መመርመር እንዲችሉ ይሄ ያንተ የኢየሱስ ክርስቶስ ስራ ለብዙዎች እንዲገለጥ መስቀል ላይ የዋልክበት ምስጢር እግዚአብሔር ሆይ ከመስቀል ደግሞ ሞተ ተነስተ እግዚአብሔር ሆይ ወደ ሰማይ ያረከበት መተ እንደምትወስደን ይህ ምስጢር ለብዙዎች እንዲገለጥ ዛሬ ጸለይን ስለምታደርግ እናመሰግናለን ብዙዎች ሰምተው ወደ አንተ ጉያ ስለሚገቡ እግዚአብሔር የሰራውን እግዚአብሔርን ማክበር ማለት እግዚአብሔር ያለውን መስማት ማለት ነውና በኢየሱስ ክርስቶስ ስም ለብዙዎች መገለጥ እንዲሆን በኢየሱስ ስም ጸለይኩኝ አመሰግናለሁ እግዚአብሔር ሆይ በብዙ ምርኮ ወደፊት ስለምንመጣ እናመሰግናለን ቀናችንን ባርክልን ሰዓታችንን ባርክልን